አረጉድ ያለቀሳችሁ ሊባል ነው። ወንድማማቾች ሲሰዳደቡ ወይ ደግሞ ክፉ ንግግር ሲነጋገሩ አይቼ ዝም እንዳልን ብዬ ነው አላህ በሚያውቅ የገባሁት። የቻለ ሰው ማገዝ መብቱ ነው፣ ያልቻለ ሰው ማገዝ መብቱ ነው። ግን ወንድምና እህትማማቾች በዚህ ደረጃ አደባባይ ላይ ህዝብ በሚያየው ደረጃ ከፍ ዝቅ እየተደራረግን ዙልሂጃ ላይ ባለንበት ደረጃ ላይ አላህ አይወድም። እንደው የት እንደሚያውሉት ለማይታወቅ ለብዙ ሰዎች እንኳን መዋጮ ተደርጓል። እስልምና ላይ ሙስሊም ክርስቲያን ተብሎ አይደለም። አዎ ሽርክ ላይ ያለ ነገር የምትናገር ከሆነ እሱን ማስተማር ግዴታ ነው። ለምን አስተማራችሁ ብለን አንልም። እኔ ወላሂ በጣም ስለከፋኝ ነው። እኔ የከፋኝ ምንድነው ሰሞኑን ያሉት ነገሮች እርስ በርስ የሚሆነው ነገር አላህ ያየናል። አላህ አይወድም። እኛ ከአላህ ሱብሓነሁ ወተዓላ ረህመት ምንፈልግ የሱ ባሮች ነን። አዎ የምትሰራው ስህተት ካለ ልትመከር ይገባል። አያግሪ እስማማለሁኝ። ግን አንድን ወንድምን ልክ ለስንት ኧረ ለሌላ እምነት ተከታዮች እርዱ ብሎናል ዲናችን። የምትሰራውን ኸይር የምትሰራበት አላህ ያርግልህ። ከማንም ጋር መጥፎ ነገር አንተም እንዳትመላለስ። ላኢላሃ ኢላላህ መሐመድ ረሱሉላህ ያላችሁ ስህተት ነው የሚሰራው ብላችሁ ካላችሁ መምከርም ትችላላችሁ፣ ዱዓም አድርጉለት። እኔ ከራሴ ላይ ያለውን ነገር ለመናገር ነው። እኔ ወንድሜ ነህ። እኔ ጋር ብዙ ሰዎች ብዙ እርዳታ ሲሰበሰብ እኔ የትኛው አቂዳ ነው ብዬ አውርቼም ጠይቄም አላውቅም። ወንድሞቼ ናቸው፣ እህቶቼ ናቸው፣ መሻይኾችም ቢሆኑ ማለት ነው። አላህ ያያል ይሄንን ሁሉ እኮ ሱብሓነሁ ወተዓላ። ብዙ ነገሮች ተደርገዋል አይደለም? አደባባይ ላይ ህዝብ እያየው የአዞ ለቅሶ አለ ኡስታዛችን። እኔም የእናንተን ለቅሶ የአዞ ለቅሶ ነው የምለው። እንባ ሳይወጣሽ አለቀስኩት ያለሽ አሁን ነው ወንድማማችነት ትዝ ያለሽ። ወንጀልሽ በአደባባይ ሲጋለጥልሽ ለካ አህባሽ ነሽ። ለወንድማማችነት ፍቅር ሳይሆን ለብር ነው ያለቃቀሽው፣ አጭበርብረሽ ለመቀበል ነው። እንዲህ አይነት ለቅሶ ሰምቼ አላውቅም። ለመጀመሪያ ጊዜ አንቺን ስሰማ። ትሰሚኛለሽ? ሸር አድርጉላት። ሸሆቻችን ናቸው የምታያቸው ሰዎች ወሃቢያ ናችሁ፣ ካፊሮች ናችሁ ብለው እኛን አህለሱና ወልጀማዓዎችን ወደ ጎን ሲጥሉን ለምን ወንድሞቻችን ናቸው አላህን ፍሩ አታያቸውም ነበር? ወንድማማችነት ከናፈቀሽ አህባሽ ያልሰራን ስራ አለ እንዴ? ወንድሞቻችንን አስገድሏል፣ ኡስታዞቻችንን አሳስሯል፣ አስደብድቧል፣ በእስልምና ሃይማኖት ላይ ቀልዷል፣ ሽርክን አስፋፍቷል። ያልተደበደበ ኡስታዝ አለ? ከመስጂድ ያልተባረረ ሰጋጅ አለ? የረሱልን ሰለላሁ ዐለይሂ ወሰለም ሱና ስለተላበሰ ያዋርዱታል፣ አዋረዱን። ስለዚህ ለገንዘብ ለጥቅማችሁ ስትሉ አታልቅሱብና፣ ማልቀስ ሳይሆን አትሳቁብና። እኔ ለማንም ስሰጥ ምናምን ታያለሽ፣ ለማን እንደሰጠሽ እናውቃለን እንዴ? አየሽ፣ ለአላህ ብለሽ ድብቅ መስጠት ሳይሆን እኔ ስለሰጠሁ እነርሱም ይስጡኝ እያልሽ ነው። ልክ እንደ አይሁዳን ትንሽ ሰጥቶ ብዙ መቀበል እንፈልገሽ ነው። አላህን ፍሪ፣ ለሊላህ ብለሽ የሰጠሽውን አታንሺ። ሲቀጥል ኧረ ትገርሚያለሽ። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ተዓላ አሰላሙ አለይኩም ተዓላ ወራህመቱላሂ ተዓላ ወበረካቱ ተዓላ አይባልም። ሙዓዝ እየሳቀብሽ ነው። جاء رجل إلى نبي صلى الله عليه وسلم فقال السلام عليكم فرد عليه السلام ثم جلس فقال النبي صلى الله عليه وسلم 20 ثم جاء آخر فقال السلام عليكم ورحمة الله فرد عليه فجلس فقال 20 ثم جاء آخر فقال السلام عليكم ورحمة الله وبركاته فرد عليه فجلس فقال 30 إزاي من لما لفلقينه السلام عليكم ورحمة الله وبركاته ነው የሚባለው። ወራህመቱላሂ ተዓላ አይባልም። ለሁሉም ቦታ አለው። ቲክቶክ ከጀመርኩ ጀምሬ ስሰማሽ ምንም መሻሻል የለም። ሁል ጊዜ ስህተት ላይ ነሽ። አስተውለሽ ነው መናገር ያለብሽ። እና ተይ አቅምሽን እወቂ። ገና 2 ሚሊዮን ተከታይ አለኝና ሰዎች ይከተሉኛል ያዳምጡኛል ብለሽ ዝም ብለሽ የመጣልሽን አትናገሪ። እውቀትን አስቀድሚ ከመናገርሽ በፊት። ብዙ ስህተት አለብሽ፣ ተስተካከይ። ሴት ምሰይ። የእናታችን የአኢሻን ረዲየላሁ ዐንሃ ታሪክ አንብቢ።